ሰላምና ጤና በያላችሁበት ይሁን። ውድና የተከበራችሁ የኢትዮ ማርኬት ቤተሰቦች በያላችሁበት ሰላማችሁ ይብዛም። ዛሬም እንደተለመደው ለሽያጭ የወጡ ቆንጆ መኪኖችን ይዤ መጥቻለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። እናንተ መሸጥ የምትፈልጉት መኪና ካለ እንዲሁም መግዛት የምትፈልጉት ካለም በ0914 21 62 10 ብትደውሉልኝ መሸጥ የምትፈልጉት ትሸጥላችኋለሁ፣ መግዛት የምትፈልጉትን አቀርብላችኋለሁ። ሁነኛና መግዛት የፈለገ ሰው የወሰነ ሰው መኪኖቹን አይቶ መደወል ይችላል። እንደ አማራጭ እዚህ ላይ ማትፈልጓቸውም ካላችሁ አቀርብልን የምትሉትን አቀርብላችኋለሁ። ሐሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። በየሰዓቱ ለሽያጭ የወጡ መኪኖችን ለመመልከት ኢትዮ ማርኬት የቴሌግራም ቻናላችንን ተቀላቀሉ። ዛሬ እንግዲህ በባንክም በካሽም የሥራ መኪኖችም እንዲሁም ደግሞ ቅንጡ የሆኑ መኪኖችም ለሽያጭ ይዤ መጥቻለሁ። አብራችሁን ቆዩ። በመጀመሪያ ደረጃም ወደ እናንተ የማቀርብላችሁ የኤሌክትሪክ መኪና ነው የሚሆነው BYD ሴጉል 2024 አምስተኛ ወር ሞዴል BYD ሴጉል አውቶማቲክ ትራንስሚሽን በኮድ 2 5000 ኪሎ ሜትር ብቻ እስካሁን የተነዳም አዲስ ነው ማለት ይቻላል። ፊል ኤሌክትሪክ 405 ሬንጅ ነው። አንድ ቻርጅ አድርጋችሁ 405 ኪሎ ሜትር ልትጓዙበት የምትችሉት BYD ሴጉል በ3 ሚሊዮን 150 ሺህ ብር ቀርቧል። ይህን መኪና የምትፈልጉኛ ጋር ታገኛላችሁ። እንዲሁም በተከታይነት ሱዙኪ ዲዛይር 2022 12ኛ ወር ፉል ኦፕሽን የሆነ አውቶማቲክ ትራንስሚሽን ኮድ 2 26000 ኪሎ ሜትር ብቻ የተነዳ በክሬም ዳሽቦርድ ግሪል ግጭት ግልብጥ የሌለው ቆንጆ ሱዙኪ ዲዛይር ነው። 3 ሚሊዮን 700 ሺህ ብር ለሽያጭ ቀርቧል። ቀርባችሁ ይህን መኪና ማየት ከፈለጋችሁት መደራደር ትችላላችሁ። እንዲሁም በተከታይነት ቶዮታ ራይዝ 2022 ሞዴል አውቶማቲክ ትራንስሚሽን ኢሮፕ ስታንዳርድ 1.2 ሲሲ 32000 ኪሎ ሜትር ብቻ የተነዳ በኮድ 2 ኮንዲሽን ሱፐር ኤክሰለንት ፉል ኦፕሽን የሆነ ግጭት ግልብጥ የሌለው ቆንጆ ቶዮታ ራይዝ ነው። 2022 ነው። 30000 ኪሎ ሜትር ብቻ የተነዳው 4 ሚሊዮን ብር ተውሏል። ይህን መኪና የምትፈልጉ ከፈለጋችሁት ቀርባችሁ ማየትና ቀርባችሁ መደራደር የሚችሉት መኪና ነው። እንዲሁም በተከታይነት CHR ነው ወደ እናንተ ማቀርብላችሁ። ለሽያጭ ወጣ CHR ትራንስሚሽኑ 6 ስፒድ አውቶማቲክ ስታንዳርድ ኢሮፕ ነው። ይሄም በኮድ 2 ነው። 20000 ኪሎ ሜትር ብቻ የተነዳው ኮንዲሽኑ ኤክሰለንት ነው። ፉል ኦፕሽን ነው። ምንም አይነት ግጭት ግልብጥ የሌለው ቆንጆ CHR ነው። 6 ሚሊዮን 300 ሺህ ብር ነው የሚባለው። ቀርባችሁ ማየትና ቀርባችሁ መደራደር የምትችሉት CHR ነው። ይህን መኪና እኛ ጋር ታገኛላችሁ። በተከታይነት ወደ እናንተ የማቀርብላችሁ ቶዮታም RAV4 ነው። ይህ በምስሉ ላይ የምታዩት ቶዮታ RAV4 2011 ሞዴል ትራንስሚሽኑ አውቶማቲክ ነው። ኢንጂን 2.0 ሲሲ 90000 ኪሎ ሜትር ብቻ የተነዳ በኮድ 2 ኮንዲሽን ሱፐር ኤክሰለንት ምንም አይነት ይሄም ንክኪ የለውም ግጭት ግልብጥ የሌለው መኪና ነው። 4 ሚሊዮን 300 ሺህ ብር ነው የሚባለው። ለሽያጭ ቀርቦላችኋል። ይህን መኪና የምትፈልጉኛ ጋር ታገኛላችሁ። በተከታይነት ወደ እናንተ የማቀርብላችሁ ቶዮታ ሃይለክስ ሪቮ ደብል ካፕ ነው። ይሄም እንደምታዩት እጅግ ቅንጡ ሆነ ቆንጆ መኪና ነው። ቶዮታ ሃይለክስ ሪቮ በደብል ካፕ 2020 ሞዴል ትራንስሚሽኑ 6 ስፒድ አውቶማቲክ የሆነ 58000 ኪሎ ሜትር ብቻ እስካሁን የተነዳ ኮንዲሽኑ ቬሪ ኤክሰለንት የሆነ ፉል ኦፕሽን ነው። አክሲደንት ፍሪ ነው። ምንም አይነት ግጭት ግልብጥ የሌለው እጅግ ቆንጆ መኪና ነው። እንደ ኪሎ ሜትሩ እንደምታዩትም 58000 ኪሎ ሜትር ብቻ የተነዳው ለሽያጭ ቀርቧል። 14 ሚሊዮን ብር ነው የተባለው። ቀርባችሁ ማየት ቀርባችሁ መደራደር ትችላላችሁ። በተከታይነት ወደ እናንተ የማቀርበው የባንክ ሪ ያለበት ቻንጋን ኢስታር ነው። ይህ በምስሉ ላይ የምታዩት እጅግ ተወዳጅ ተመራጭ ለራይድ ስራ ለመንቀሳቀሻም ልክ እንደ ቢትስ ጠንካራ የሆነችውን ቻንጋን ኢስታር 2023 12ኛ ወር 2024 ማለት ይቻላል በአውቶማቲክ ትራንስሚሽን ፊውል ኤሌክትሪክ ነው። 68000 ኪሎ ሜትር ብቻ ነው እስካሁን የተነዳው። ለእጃቸው 1 ሚሊዮን 550 ሺህ ባንክ 900 ሺህ ያለበት ወራይ ተመላሹ 34000 አጠቃላይ ዋጋው 2 ሚሊዮን 450 ሺህ ብር። ቀርባችሁ መደራደር ትችላላችሁ። ድርድር አለው። በተከታይነት ወደ እናንተ ማቀርብላችሁ ይሄም ከኤምባሲ የወጣ ደረጃ እንደሆነ ቶዮታ ፎርቹነር 2013 ነው። ፎርቹነር 2013 ሞዴል ትራንስሚሽኑ 6 ስፒድ አውቶማቲክ የሆነ በኮድ 2 80000 ኪሎ ሜትር ብቻ የተነዳ ኮንዲሽኑ ስቲል ብራንድ ነው፣ አዲስ ማለት ይቻላል። ይህ ፎርቹነር ከኤምባሲ የወጣ ነው። 2013 ነው። ግጭት ግልብጥ ንክኪ የሌለው እጅግ ቆንጆ መኪና ነው። በጥሩ ይዞታ ላይ የሚገኝ 80000 ኪሎ ሜትር ብቻ የተነዳው
እንደ ሞዴሉ ኪሎ ሜትሩ አጭር ነው ማለት ይቻላል። 5,400,000 ብር ተብሎ ለሽያጭ ቀርቧል። ይህን መኪና ከፈለጋችሁ እኛ ጋር ደውሉ። እንዲሁም በተከታይነት ወደ እናንተ የማቀርብላችሁ አስቸኳይ ለሽያጭ የቀረበ ሱዙኪ ሽፍት ነው። ግሪል የለውም፣ ቀለም አይታሰብም፣ አዲስ መኪና ማለት ይቻላል። ሱዙኪ ሽፍት 2022 ሞዴል፣ ትራንስሚሽኑ አውቶማቲክ፣ በኮድ 2 ሲ ከተላላፊ ነው። 18000 ኪሎ ሜትር ብቻ የተነዳም፣ ክሬም ዳሽቦርድ፣ ከለሩ ሲልቨር ነው እንደምታዩት። ኮንዲሽኑ ሱፐር ኤክሰለንት ነው። ግጭት ግልብጥ የለው፣ ንክክ የለውም። ዋጋውም ቆንጆ ዋጋ ነው። 3,380,000 ብር ተብሎ ለሽያጭ ቀርቧል። ይሄን ሱዙኪ ሽፍት ከፈለጋችሁ እኛ ጋር መደወል ብቻ ነው። ተከታይነት ወደ እናንተ የማቀርብላችሁ ቶዮታ ሃይሉክስ ሲንግል ካፕ ነው። ይህ በምስሉ ላይ የምታዩት እጅግ ቅንጡ የሆነ ቆንጆ መኪና ቶዮታ ሃይሉክስ ሲንግል ካፕ 2010 ሪል በማኑዋል ትራንስሚሽን ኢንዲ4ዲ ኢንጂን 157,000 ኪሎ ሜትር ብቻ ነው የተነዳው። ኮድ 2 ነው። እጅግ ቆንጆና የሚያጓጓ ቶዮታ ሃይሉክስ ሲንግል ካፕ ነው። 157,000 ኪሎ ሜትር ኢንጂን ኢንዲ4ዲ 2010 ሞዴል 4,200,000 ብር ተብሏል። በተከታይነት ወደ እናንተ የማቀርብላችሁ ቶዮታ ዲ4ዲ ነው። ይህ ሻርክ የምታዩት እንግዲህ ቶዮታ ዲ4ዲ ሻርክ አይናማውም ልንለው የምንችለው መኪና 2008 ሞዴል ነው። 2008 7ኛ ወር እጅግ ቆንጆ መኪና ነው። ትራንስሚሽኑ ማኑዋል ነው። ግጭት ግልብጥ የለውም። እንደምታዩት ቫን ነው፣ ሙሉ ቫን ነው። ፋብሪካ ቫን ነው። ፋብሪካ ይዞታ ላይ ነው። ጨው አይታሰብም። ቆንጆ መኪና ነው። በፍተሻ 4,950,000 ብር ባለበት 4,850,000 ብር ለሽያጭ ቀርቧል። በተከታይነት ወደ እናንተ የማቀርብላችሁ አሁንም ቶዮታ ሃይሉክስ ዲ4ዲ 2017 ሞዴል ሪል በኮድ 2 ቢ7 ከተላላፊ ትራንስሚሽን ማኑዋል ነው። ሁሉ ነገር ፋብሪካ ነው። ግጭት ግልብጥ የሌለው ቆንጆ ቶዮታ ሃይሉክስ ዲ4ዲ አቅርቤላችኋለሁ። ዋጋውም 7,500,000 ብር ነው የሚባለው። ቀርባችሁ መደራደር የምትችሉት መኪና ነው። እንዲሁም በተከታይነት ወደ እናንተ የማቀርብላችሁ ቶዮታ ራቫ4 2005 ሞዴል አውቶ በማኑዋል ትራንስሚሽን በኮድ 2 ቢ62 ኤክሰለንት ኮንዲሽን ግጭት ግልብጥ የሌለው ቶዮታ ራቫ4 2005 ሞዴል በ2,250,000 ብር ለሽያጭ ቀርቧል። ይህን መኪና የምትፈልጉ እኛ ጋር መደወል ትችላላችሁ። በተከታይነቱም ለሽያጭ ከወጡ መኪኖች መካከል ወደ እናንተ የማቀርበው ቶዮታ ሃይሉክስ ደብል ካፕ ነው። ኢንጂኑ ዲ4ዲ የሆነ በማኑዋል ትራንስሚሽን ኢሮፕ ስታንዳርድ ነው። ሞዴሉ 2012 ነው። በኮድ 3 ኮንዲሽን ሱፐር ኤክሰለንት ግጭት ግልብጥ የሌለው ቶዮታ ሃይሉክስ ደብል ካፕ ነው። 6,100,000 ብር ተብሏል። ለሽያጭ ቀርቧል። ይህን መኪና ከፈለጋችሁ እኛ ጋር ደውሉ። እንዲሁም በተከታይነት ቶዮታ ሃይሉክስ ዲ4ዲ ደብል ካፕ ነው። ይህ በምስሉ ላይ የምታዩት ቶዮታ ሃይሉክስ ዲ4ዲ ደብል ካፕ 28 ሞዴል በማኑዋል ትራንስሚሽን ኢሮፕ ስታንዳርድ ኢንጂን ቲኬዲ ፊውቸር ፉል ኦፕሽን የሆነ ልብ በሉ። ቶዮታ ሃይሉክስ ዲ4ዲ ደብል ካፕ 28 ሞዴል ትራንስሚሽን ማኑዋል በኮድ 3 ኢሮፕ ስታንዳርድ ኢንጂን ቲኬዲ ፉል ኦፕሽን የሆነ በ5,200,000 ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ማግኘት ትችላላችሁ። በተከታይነትም ወደ እናንተ የማቀርብላችሁ ቶዮታ ሃይሉክስ ዲ4ዲ ነው። 27 ሞዴል ነው። ፉል ኦፕሽን ትራንስሚሽን ማኑዋል ነው። ኮድ 2 ነው። ኦሪጂናል ሌፍት ሃንድ ድራይቭ ኮንዲሽን ሱፐር ኤክሰለንት ነው። ይህ ቶዮታ ሃይሉክስ ዲ4ዲ 27 ሞዴል በ3,500,000 ብር ለሽያጭ ቀርቧል። ቀርባችሁ ይህን መኪና ማየት ትችላላችሁ። በተመሳሳይ መልኩ አሁንም የማቀርብላችሁ ቶዮታ ሃይሉክስ ደብል ካፕ ኢንጂን ዲ4ዲ በማኑዋል ትራንስሚሽን 2012 ሞዴል በኮድ 3 ለሽያጭ ቀርቧል። 5,800,000 ብር ቀርባችሁ ማየትና ቀርባችሁ መደረግ ትችላላችሁ። እንዲሁም በተከታይነት ወደ እናንተ የማቀርብላችሁ ሪቮ ቶዮታ ሃይሉክስ ሪቮ 2020 ሞዴል 2019 በጉግል ነው። 2020 በሊብሬ ነው። እንደምታዩት ቆንጆ መኪና ነው። ትራንስሚሽኑ 6 ስፒድ ማኑዋል ስታንዳርዱ ኢሮፕ ነው። 31,000 ኪሎ ሜትር ብቻ የተነዳ ኮንዲሽን ኦልሞስት ብራንድ ነው። አዲስ ማለት ይቻላል። በኮድ 2 ነው። ይህን ቶዮታ ሪቮ 2020 ሞዴል በ9,200,000 ብር ለሽያጭ ቀርቧል። ቀርባችሁ ማየት ቀርባችሁ መደራደር ትችላላችሁ። እንዲሁም በተመሳሳይ መልኩ አሁንም ማቀርብላችሁ ቶዮታ ሃይሉክስ ሪቮ 2019 ሞዴል ነው። ትራንስሚሽኑ 6 ስፒድ አውቶማቲክ ስታንዳርዱ ኢሮፕ ነው። ደብል ካፕ ነው። 75,000 ኪሎ ሜትር ብቻ የተነዳ በኮድ 2 ስታተስ ፉል ኦፕሽን ኮንዲሽን ሱፐር ኤክሰለንት እጅግ ቆንጆ ነው። ልብ በሉ። ቶዮታ ሃይሉክስ ሪቮ 2019 በ13,700,000 ብር ለሽያጭ ቀርቧል።
ይህን መኪና ከፈለጋችሁ ቀርባችሁ መደራደር ነው ከእናንተ የሚጠበቀው። በተከታይነት ወደ እናንተ የማቀርበው ሱዙኪ ዲዛይር 2021 10ኛ ወር ኤክሰለንት ኮንዲሽን C54 በኮድ 2 27000 ኪሎ ሜትር ብቻ የተነዳ ትራንስሚሽን አውቶማቲክ ኦሪጂናል ሌፍት ሃንድ ድራይቭ አንድሮይድ ሲስተም ባክ ካሜራ ፓርኪንግ ሁሉንም ነገሮች ያሟላ በጥሩ ይዞታ ላይ የሚገኝ ሱዙኪ ዲዛይር 2021 10ኛ ወር ለሽያጭ ቀርቧል። በ3,350,000 ብር ለሽያጭ ቀርቦላችኋል። እንዲሁም በተከታይነት የማቀርብላችሁ በተመሳሳይ መልኩ ሆኖ ሱዙኪ ዲዛይር 2021 11ኛ ወር ነው። ፉል ኦፕሽን የሆነ አውቶማቲክ ትራንስሚሽን ከለር ሲልቨር ማሌጁ 32000 ኪሎ ሜትር ብቻ የተነዳ በኮድ 3 ኮንዲሽን ኦልሞስት ብራንድ ነው ለሽያጭ ቀርቧል። ክሬም ዳሽቦርድ ነው። ዋጋው 2,900,000 ብር ተብሏል። ይህን መኪና የምትፈልጉ እንዳያመልጣችሁ፣ ዋጋውም ተመጣጣኝ ነው እንዳያመልጣችሁ ማለት ፈልጋለሁ። በተከታይነትም ወደ እናንተ የማቀርብላችሁንም ቶዮታ ላንድ ክሩዘር 105 ነው 27 ሞዴል ማኑዋል ትራንስሚሽኑ ኢሮፕ ስታንዳርድ በኮድ 2 ኮንዲሽን ሱፐር ኤክሰለንት የሆነ ግጭት ግልብጥ የሌለው ምንም አይነት ንክኪ የሌለው 105 ላንድ ክሩዘር 105 27 ሞዴል ለሽያጭ ቀርቧል። 5,200,000 ብር ተብሏል። ቀርባችሁ ይህን መኪና መደራደር ትችላላችሁ ከመረጣችሁት። ሻርክ ዶልፊን ነው ወደ እናንተ የማቀርብላችሁ። የባንክ ዕዳ ያለበት ሻርክ ዶልፊን ነው። ቶዮታም ሻርክ ዶልፊን 28 ሞዴል ማኑዋል ትራንስሚሽን ለእጃቸው 2.2 ይፈልጋሉ። ባንክ 1,400,000 ብር አለበት። አጠቃላይ ዋጋው 3,600,000 ብር ነው። በየወሩ 72,000 ብር ተመላሽ ያለው በባንክ የቀረበ ሻርክ ዶልፊን ነው። 28 ነው ሞዴሉ። እንደነገርኳችሁ 2,200,000 ለእጃቸው ይፈልጋሉ። ባንክ 1,400,000 ብር አለበት። አጠቃላይ ዋጋው 3,600,000 በየወሩ 72,000 ብር ተመላሽ ያለው በባንክ አማራጭ የቀረበ ሻርክ ዶልፊን። በመጨረሻም ወደ እናንተ የማቀርብላችሁ በተመሳሳይ መልኩ ዲፎርዲ ሻርክ ነው። ይሄም ቫን ነው። በተመሳሳይ መልኩ ሙሉ ቫን ነው። እንደምታዩት ፋብሪካ ይዞታ ላይ የሚገኝ ፋብሪካ ቫን ነው። በጣም ንጹህ ቀለም ያልደረበ ሞተር ያልፈታ ምንም አይነት ንክኪ የሌለው ዲፎርዲ ቫን ፋብሪካ ሞዴል ፋብሪካ ይዞታ ላይ የሚገኝ 2011 11ኛ ወር ወደ 2012 የተጠጋ ማለት ነው። 2011 11ኛ ወር ነው። በኮድ 2 ነው። ሲቤት ነው ታርጋው። ትራንስሚሽን ማኑዋል ነው። ኮንዲሽኑ ሱፐር ኤክሰለንት ግጭት ግልብጥ ጠርዝ ማዕዘን ቻንስ የሌለው ጨው አያሳስብም። 6,500,000 ብር ተብሎ ለሽያጭ ቀርቧል። እነዚህ ያቀረብኩላችሁ ሁሉ መኪኖች ለሽያጭ የቀረቡ ናችሁ። መርጣችሁ መግዛት ትችላላችሁ። የምትፈልጉት መኪና እዚህ ውስጥ ከሌለም ደውላችሁ አቀርብልን ማለት ብትችሉ አቀርብላችኋለሁ። ደውሉ። በ0914216210 ብትደውሉ ታገኛላችሁ። የቴሌግራም ቻናላችንን ተቀላቀሉ። ቻናላችንን ደግሞ ሰብስክራይብ፣ ቪዲዮንም ላይክ እያደረጋችሁ ኮሜንት አስቀምጡልን። እያንዳንዱ ኮሜንት እያየን እናስተካክለው እናስተካክላለን። የምንመልሰውን ጥያቄ እንመልሳለን። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ ይሁንላችሁ።